ላይት ባንድ ዝናባማ ቀን ወደ ቤቱ በእግሩ እየገባ ነው። በመንገዱ ላይ አንድ የሞት መጽሐፍ የሚል ደብተር ተመለከተ። በዚህ በጣም የተደናገጠው ላይትም በፍጥነት መጽሐፉን ይዞ ወደ ቤት ይገባል። ቤትም ገልጦ ሲያነበው መጽሐፉ ላይ የሚያስገርም ነገር ተጽፏል። የማንንም ሰው ስም እዚህ መጽሐፍ ላይ ከጻፈ ሰውየው በ30 ሰከንድ ውስጥ እንደሚሞት መጽሐፉ ላይ ተጽፏል። በዚህ የተደናገጠው ላይትም እስኪ እውነትና ውሸቱን ለማጣራት ዜና ላይ ተፈላጊ ወንጀለኛ የሆነ ሰው ስም እየተነገረ ነው። ላይትም የደብተሩን እውነተኝነት ለማረጋገጥ የሰውየው ስም ይጽፏል። በቀጣይ ቀን ጧት ላይም ላይት ቁርሱን እየተመገበ ሳለ ዜና ሁሉ ትላንትና ማታ ተፈላጊ የተባለው ሰው በዚህ ሰዓት እንደሞተ እየተነገረ ነው። ክቡራን አድማጮቻችን ዛሬም ዴዝ ኖት የተሰኘ በ2017 የወጣ ሚስትሪ ትሪለር ፊልም ይዘላችሁ መተናል። እናንተም ቪዲዮውን ላይክ ቻናሉን ሰብስክራይብ ያደረጋችሁ ያበረታታችሁን አብራችሁን ቆዩ። ፊልሙ ሲጀምር ቶኪዮ የተባለችውን ከተማ እያሳየን ነው። ፖሊሶችም ዩሱኬ ኢብሳዋ የተባለ ወንጀለኛ ሰውን እያባረሩት ነው። እሱም እየሮጠ አንድ ውስጥ ለውስጥ ይገባባቸዋል። እዛው አካባቢም ያገኛትን አንድ ሴት ይዞ ሽጉጥ ደቅኖባት ፖሊሶቹ እንዳይጠጉት እያስፈራራቸው ነው። ወዲያው ግን በሚያስገርም ሁኔታ ወንጀለኛው የልብ ድካም ያለበት ይመስል እዛው ወድቀው ህይወቱ አለፈ። በቀጣይ ቀን ጧት ላይም አንድ የመንግስት ባለስልጣን ጋዜጠኞች በር ላይ ቆመው እየጠበቁት ነው። ሰውየው አንድ ወንጀል ላይ ተጠርጥሮ እጁም አለበት ተብሎ ይወራል። በዚህ ሰዓትም መግለጫ ሊሰጥ እየሞከረ ነው። ግን ደግሞ በሚያስገርም ሁኔታ ልክ ትላንትና ማታ ያ ወንጀለኛ እንደሞተው ይሄም ልብ ድካም ይዞት እዚህ ህይወቱ ያልፋል። ቶኪዮ ከተማ ውስጥም በቀናት ብቻ እንደዚህ በዚህ መልኩ በጣም ብዙ ሰዎች ይሞታሉ። የተለያዩ ሚዲያዎችም እንዴት ሰዎቹ በዚህ መልኩ ይሞታሉ እያሉ እየዘገቡ ነው። በዛ ላይ የሚሞቱት ሁሉም ወንጀለኞች ናቸው። አንዳንድ የእምነት አባቶችና ሃይማኖተኛ ሰዎችም ይሄ ከፈጣሪ ለኃጢአተኞች የመጣ ቁጣ ነው እያሉ ያወራሉ። ግማሹ ህዝብ ደግሞ አንድ ኪራ የተባለ ግለሰብ ነው እያሉም ያወራሉ። ኪራ ማለት እስከዛሬ ፊቱን አሳይቶ ማያውቅ የተለያዩ የመንግስት ባለስልጣናቶችን ሀክ እያደረገ ሚስጥራቸውን ለህዝብ የሚያጋራ ሰው ነው። አንዳንዶቹ ኪራን ቢደግፉትም ሌሎቹ ግን ወንጀለኛ ነው እሱ ራሱ እያሉ ይነቅፉታል። ከለታት በአንድ ቀንም በሚዲያዎች እንዳለ አንድ ሂሮቺሚ የተባለ ሰው ባንክ ቤት ሰብሮ ገብቷል። ውስጥ ያሉትን ሰዎች ሁሉም አግቶ ይዟቸዋል እያሉ እያወሩ ነው። ወዲያው ፊልሙም አንድ ላይት ያጋሚ የተባለን ሰው ያሳየናል። ላይትም ይሄንን ዜና ከሰሙ ሰዎች መካከል አንዱ ነበረ። ወዲያው በፍጥነትም ደብተሩን ካወጣ በኋላ የሰማውን ወንጀለኛ ስም ደብተሩ ላይ ይጽፈዋል። በአስገራሚ በሆነ ሁኔታም ከሰዓታት በኋላ ይሄ ስሙ የተጻፈው ሰው እንደሞተና ሚዲያዎች ሁሉም ያ ወንጀለኛው ሰው እንደሞተ እየዘገቡ ነው። ላይት በሚያስገርም ሁኔታ ደብተሩ ላይ የጻፈው ወንጀለኛው ሂሮቺሚ በዚህ ሰዓት ህይወቱ አልፏል። ሚዲያ ላይ እንደሚነገረው ከሆነ የልብ ድካም ይዞት እዛው እንደሞተ ነው። ወዲያው ፊልሙም ከጥቂት ሳምንታት በፊት ወደ ኋላ ይመልሰናል። ላይት ከለታት በአንድ ቀን ቤት ውስጥ ቁጭ ብሎ የጃፓኒስ ፖሊስ ጣቢያ ሙሉ ነገራቸውን ሀክ አድርገው የወንጀለኞችን ስም ማገላበጥ ይጀምራል። የሁሉም ወንጀለኞች ጉዳይም በዚህ ሰዓት እንደተዘጋም ይመለከታል። በዛ ላይ ወንጀለኞቹ ከባባድ ስራ ይዘው የታሰሩ ናቸው። በዚህ ሰዓት ግን በነጻ ፍርድ ቤቱ እንደለቀቃቸውም ተመለከተ። ነገሩንም ለማጣራት ከተማ ውስጥ አለ የተባለው ትልቁ መጠጥ ቤት ያቀናል። እዛ መጠጥ ቤትም ወንጀለኞቹ ሁሉም በሰልፍ ተቀምጠዋል። በዛ ላይ እንዴት ፖሊስ ጣቢያው በነጻ እንደለቀቃቸውና እነዛ የከሰሷቸው ሰዎች እንኳን በዚህ ሰዓት ምንም እንዳልጠየቋቸው እያወሩ ነው። ይሄንን ሁሉ ንግግራቸውን የሰማው ላይትም በጣም ተናደደ። በሀገራቸው የህግ ማስከበር ሁኔታ ይሄን ያህል የዘቀጠ ስላልመሰለው ላይት ፖሊሶቹ በሚሰሩ ስራ በጣም ይናደዳል። ግን ደግሞ ምንም ማድረግ ስላልቻለ በሌሊት በዝናብ ወደ ቤቱ እየገባ ነው። የዛኑ ቀን ማታ መሬት ላይ አንድ መጽሐፍ ይመለከታል። መጽሐፉ ላይ የሞት መጽሐፍ ተብሎ ተጽፏል። ይሄንን የተመለከተው ላይትም እየተደናገጠ መጽሐፉን ወስዶት ወደ ቤቱ ይገባል። ቤትም ከፍቶ ሲያነበው የመጀመሪያው ገጽ ላይ ማንኛውም ስሙ እዚህ ላይ የተጻፈው ሰው ህይወቱ እንደሚያልፍ ይናገራል። ይሄንን የተመለከተው ላይትም በነገሩ ድብና አድርጎ መሳቅ ይጀምራል። ማነው ደግሞ እንደዚህ በሌሊት መቀለድ የጀመረው ብሎ ቲቪ ላይ ሲመለከት አንድ ወንጀለኛ ሀገሩን ያሸበረ ሰው ስም እየተወራ ነው። ላይትም እስኪ እውነትነቱን አረጋግጥበት ብሎ የሰውየውን ስም መጽሐፉ ላይ ይጽፈዋል። በቀጣይ ቀን ጧት ላይም ላይት ቁጭ ብሎ ቁርሱን እየተመገበ ሳለ ትላንትና ማታ ስሙን መጽሐፉ ላይ የጻፈው ሰው ህይወቱ እንዳለፈ እየተወራ ነው። ላይትም በነገሩ በጣም ደነገጠ። ግን ደግሞ ይሄ ግጥምጥሞች ነው እንጂ እንዴት እንደዚህ ስሙን ስለጻፍኩ ብቻ ሰውየው ይሞታል እያለ ላይት እስካሁን ምንም አላመነም። የዛኑ ቀንም ላይት አስፋልት ላይ እየተጓዘ ሳለ ከርቀት ባለፈው መጠጥ ቤት እንደዛ ሲያወሩ የተመለከታቸውን ወንጀለኞች ይመለከታቸዋል። የመጽሐፉን እውነተኝነት ለማረጋገጥም የአንደኛውን ወንጀለኛ ስም ጽፎ ከርቀት ይመለከተው ጀመረ። ወንጀለኛውም ወዲያው ልቤን እያለ እዛው ልቡን ይዞ ህይወቱ ያልፋል። ይሄንን የተመለከተው ላይትም በመጽሐፉ እውነተኝነት በስተመጨረሻ ማመነ። በጣም ስለደነገጠም ስለ መጽሐፉ ህጎች ገልጦ ማንበብ ይጀምራል። መጽሐፉ ማንኛውም ስሙን የማያውቃቸውን ሰዎች ፊታቸውን ጭንቅላት ውስጥ እየሳለ ካሰባቸው እንደሚሞቱ ይናገራል። በዛ ላይ ላይት ስማቸውን እዚህ መጽሐፍ ላይ ከጻፈ በ40 ደቂቃ ውስጥ እንደሚሞቱ መጽሐፉ ይናገራል። ላይትም እየተደናገጠ ወደ ቤቱ እየገባ ሳለ የሚያስፈራውን የሞት መንፈስ ይመለከተዋል። መንፈሱም ስሙ ሪዊክ የሚባል አንድ ትልቅ አውሬ የመሰለ መንፈስ ነው። ላይት እንደዚህ አይነት ነገር በህይወቱ ተመልክቶ ስለማያውቅ በጣም ደነገጠ። ላይትም አውሬውን በዚህ ሰዓት መመልከት የቻለው ይሄን ዴዝ ኖት የተባለው መጽሐፍ በእጁ ስለያዘውና መጽሐፉ ስለተጠቀመበት ነው። አውሬውንም
መጻፉን ፈልገ ከሆነ ወሰድ እያለ ይነግረዋል። አውሬው ግን በሚያስገርም ሁኔታ መጻፉን እንደፈለክ መጠቀም ትችላለህ፣ የፈለከውን ያህል መጻፍ ልሰጥ እችላለሁ እያለ ይነግረዋል። ሪዮክ ግን የሚፈልገው ዓለምን ካለ ወንጀለኞች መፍጠር ነው። ሁሉም ሰው ካለ ጭንቀት ጽድት እያለ መኖርና ፈታ ብሎ ወጥቶ መግባት እንደሚያስደስተውም ይነግረዋል። ይሄንን ሐሳቡም አውሬው ወዲያው ይወድለታል። በሌላ በኩል የሀገሩ ፖሊሶች እንዳለ በቀን ሰው በዚህ መልኩ መሞቱ በጣም አሳስቧቸዋል። ጠረጠሩትም አንድ ኪራ የተባለን ግለሰብ ነው። ኪራን እስከዛሬ በፊት ለፊት ማንም ሰው ተመልክቶት አያውቅም። ፖሊስ ጣቢያ ውስጥም አንድ ኤል በመባል የሚታወቅ መርማሪ ይገኛል። መርማሪው በፊት እዚህ ባይኖርም በኮምፒውተሩ ከኪራ ጋር ለመገናኘት እየሞከረ ነው። እዛውም ኪራንና አንድ ወንጀለኛን እንዲነጋገሩ ያደርጋቸዋል። ነገሩን ሁሉም ሰዎች ላይ በቲቪያቸው መመልከት ይጀምራሉ። ኤል የተባለው ፖሊስ በጣም ምሁር ሲሆን ወንጀለኞችን በማወጣጣትና የት አካባቢ እንዳሉ በመታወቅ ይታወቃል። በዚህ ሰዓት ግን ኪራ የት አካባቢ እንዳለ እሱ እንኳን ማወቅ አልቻለም። እቅዱ ግን በሚያስገርም ሁኔታ ሰርቶ ነበርና አንደኛው ወንጀለኛና ኪራ እያወሩ ነው። የወንጀለኛው ስም በዜና ሁሉ መነገር ይጀምራል። ላይትም ክፍል ውስጥ ከሪዮክ ጋር ስለነበር እዛው ወንጀለኛውንና ላይቭ ላይ ያለውን እየተወራ ያለውን እየሰማ ነው። በጣም ስለተናደደም የወንጀለኛውን ስም መጻፉ ላይ ይጽፋል። የዚህ ሰዓት ግን ወንጀለኛው እዛው በተቀመጠበት ህይወቱ አለፈ። ኤል የተባለው ፖሊስም እንዲህ ያለ ለሚዲያው በዚህ ሰዓት መናገር ይጀምራል። እንግዲህ አሁን ኪራ የተባለው ሰው የት አካባቢ እንደሚኖር አውቀናል። የሚኖረውም ጃፓን ውስጥ ነው። በቅርብ ቀንም በቁጥጥር አውለነው እንዲገደል እናደርጋለን እያለ ተናገረ። ክፍል ውስጥ ይህንን ዜና ሁሉም በሚዲያ እየተመለከተ የነበረው ላይትም በጣም ይደነግጣል። ኤልን ሄዶ ማነጋገር ቢፈልግም ኤል እስከዛሬ ፊቱን ለአንድ ሰው እንኳን አሳይቶ አያውቅም። የጃፓን ፖሊስ ዲፓርትመንትን በሳት ሳቺኮ ያጋሚ የተባለው መርማሪ ስለዚህ ነገር ያጣራ ተብሎ ጉዳይ ተሰጥቶታል። በሚያስገርም ሁኔታም ሳቺኮ ያጋሚ ማለት የላይት አባት ነው። እነሱም እስከዛሬ የሞቱ ሰዎች በምን ሰዓት እንደሚሞቱ ማጣራት ይጀምራሉ። ሁሉም ሰዎች የሚሞቱበት ሰዓትና ተማሪዎች ከኮሌጅ የሚለቀቁበት ሰዓትም አንድ አይነት ነው። ስለዚህ ገዳዩ በሚያስገርም ሁኔታ የኮሌጅ ተማሪ ነው ብለው ደምድመዋል። ላይትም ይሄንኑ ሀክ አድርጎ ስለነበር የነሱ ሲስተም ውስጥም ገብቶ ስለነበር በአንድ ጊዜ አወቀ። ወዲያውም ሰዎችን የሚገልበትን ሰዓት ፕሮግራሙን ሁሉ መቀየር ይጀምራል። የዚህ ሰዓት ፖሊሶቹም አውቀው ስለነበር ከኛ መሃል አንድ ሰው ለኪራ ሚስጥር የሚያወጣል እያሉ በጣም ተናደዋል። እዛኑ ቀን ጠዋት ላይም ላይትና ሪዮክ አስፋልት ላይ እየተጓዙ ነው። የዚህ ሰዓት ላይት አንዳንድ ሰዎች እየተከታተሉት እንዳለ ማውራት ይጀምራል። ሪዮክም በዚህ ሰዓት እኔንም ተመሳሳይ ሰው በዚህ ሁለት ቀን እየተከታተለኝ ነው ብሎ ማውራት ጀመረ። ይሄንን የሰማው ላይት ለምን አልነገርከኝም ብሎ ሪዮክን ይጠይቃል። ሪዮክ ግን እኔ በዚህ መሃል ማንንም አልደግፍም፣ አንተንም ፖሊሶችንም ስለማልደግፍ ነው ብሎ ይመልስለታል። ይሄ አባባሉ ላይትን ቢያስፈራራውም ላይት ግን ከዚህ በኋላ መጠቀቅ እንዳለበት ያስባል። የዛኑ ቀንም ላይት አንድ ሺዮሪ የተባለች የኮሌጅ ጓደኛውን አግኝቶት አብሯት ሊዝናኑ ነው። እነሱ የገቡበት ባስ ውስጥም አንድ ሰው ተከትሏቸው ገብቶ ኋላቸው ይቀመጣል። ሊያወራቸው ቢፈልግም ግን ሁለቱ ምንም ሊያወሩት አልፈለጉም። ወዲያውም አንድ ሰው ሽጉጥ አውጥቶ እዛ የነበረውን ባሱን ሲነዳ የነበረውን ሰው ያስፈራርቶ ባሱን እንዲቆም አስደረገው። እንደዚህ ያደረገው ወንጀለኛው ሰው በዚህ ሰዓት በፖሊሶች እየተፈለገ ያለ ከእስር ቤት ከጥቂት ቀናት በፊት ያመለጠ ወንጀለኛ እንደሆነ ፊልሙ ያሳየናል። ላይትም አንድ ነገር ማድረግ ፈልጓል፣ ግን ደግሞ የወንጀለኛውን ስም ስለማያውቀው ምንም ማድረግ አልቻለም። ወዲያውም አንድ ነገር ሊያደርግ እንደሆነ በወረቀት ጽፎ እጁ ላይ ይይዘዋል። ከጀርባው የተቀመጠው ቅድም ባስ ውስጥ ሲገቡ ተከታትሏቸው የነበረው ሰው ተመልክቶ ስለነበር ላይትን አስቆመው። ምንም ነገር እንዳታደርግ አርፈ ተቀመጥ እያለ እያስጠነቀቀው ነው። ሰውየውም እሱ ራሱ የኤፍቢአይ ኤጀንት እንደሆነና ስሙም ሬ ኢዋማትሱ እንደሚባል ለሱ ይነግረዋል። የዚህን ሰዓት ወንጀለኛው ሰምታችሁ ስለነበር በቀጥታ ወደ እነሱ መጥቶ ሬ እጁ ላይ የጻፈው ወረቀት ይነጥቀዋል። ላይት ግን አውቆ ይሄንን ቃል የጻፈው ቀጥታ ይሄንን ቃል ያነበበው ሰው የሙት መንፈስ ይታየዋል። የዚህን ሰዓት ወንጀለኛውም የሙት መንፈሱን ሲያይ ራሱን መቆጣጠር አቅቶት በጣም ደነገጠ። እየሮጠም ከባስ ውስጥ ሲወጣ መንገድ ላይ እየሄደ በነበረ መኪና ተገይቶ እዛው ህይወቱ ያልፋል። እዚህም ምክንያት ሰው ሁሉ በጣም ደነገጠ። ይሄ ሬ የተባለው የኤፍቢአይ ኤጀንትም ላይትን የሚከታተለው ሳቺኮ የተባለው አባቱ በዛ ላይ ስለዚህ ኬስ እንዲያጠና ስለተሰጠው ለልጁ ሚስጥር እየተናገረ ነው በሚል ጥርጣሬ ነበር። በስተመጨረሻም ላይት ይሄንን ሲያውቅ በሬና በአባቱ በሁሉም ፖሊስ ዲፓርትመንቶች በጣም ይናደዳል። ሬም እየደረሰብኝ ነው፣ ስራዬንም ካወቀ እስር ቤት እገባለሁ እያለ ላይት በጣም ፈራ። በስተመጨረሻም አንድ ከባድ ውሳኔ ሊወስን ነው። ሬን ገድየው እገዳገላለሁ ብሎም ለአውሬው ይነግረዋል። አውሬው ግን ሬን ከገደልከው ቀጥታ አንተ ገዳዩ እንደሆንክ ይታወቅብሃል፣ ባይሆን ሁሉንም የኤፍቢአይ ኤጀንቶች ገደላቸው ብሎ ይነግረዋል። ሬም በሀሳቡ ተስማምቶ በቀጣይ ቀን በሌላ ሰው ስልክ ባቡር ውስጥ ሬ እየተጓዘ ያለ ይደውልለታል። ሬንም ሁሉንም የኤፍቢአይ ኤጀንቶች ከዚህ ኬስ ጋር የሚገናኙትን ስማቸውን አንድ ባንድ እንዲነግረው አስፈራራው። ካለበለዚያ ደግሞ አንተ ያለህበትን ባቡር ከውስጥ ካሉት ተሳፋሪዎች ጋር ባቡሩን አነደዋለሁ ብሎ ያስፈራራዋል። የዚህ ሰዓት ሬ በጣም ደንግጦ ስለ ኤፍቢአይ ኤጀንቶቹ ስማቸውንና አድራሻቸውንም ጨምሮ ስለነሱ መረጃ ሙሉ በሙሉ ለላይት ይልክለታል። ላይት ስልክ ቀይሮ ማንም ሰው እንዳያውቅ አድርጎ ነበር የደወለው። ወዲያው ስማቸው ሁሉንም ነገር እንደደረሳቸው የሁላቸውንም ስም እዛ መጻፍ ላይ መጻፍ ይጀምራል። ሁሉም የኤፍቢአይ ኤጀንቶችም ባያሉበት ቦታ በልብ ድካም ህይወታቸው አለፈ። ላይትም በስተመጨረሻ ሬንም እዛው ባቡር ጣቢያ ውስጥ እንድሞት ያደርገዋል።
የሬ ፍቅረኛም እዛው ባቡር ጣቢያ ስለነበረች በባሏ እንዲህ መሆን በጣም ደንግጣ ልታነቀው እየሞከረች ነው። በሚያሳዝን ሁኔታ ግን ሬ እዛው ነበር የሞተው። በሌላ በኩል የላይት አባት ሳችኮም እዛ ፖሊስ ጣቢያ ውስጥ ለሚሰሩ ሰዎች ሁሉ ኪራ እንግዲህ ወንጀለኞችን ብቻ መግደሉን አቁሟል። በዚህ ሰዓት የሞቱት በጣም ብዙ የኤፍቢአይ ኤጀንቶች ወንጀለኞች ሆነው አይደሉም። ስለዛ የሁላችንም ህይወት አደጋ ላይ ነው። ሁላችሁም ከዚህ መውጣት የምትፈልጉ መውጣት ትችላላችሁ። ኬዙን ግን አብሬ እሰራለሁ የሚል ብቻ እዚህ ቅር እያለ ተናገረ። በሚያስገርም ሁኔታ ግን የፖሊስ ጣቢያው ግማሽ ያህል ሰው ወደ ውጪ ነበር የወጣው። ይሄም እዚህ ኬዝ ውስጥ መሳተፍና ህይወታቸውን አደጋ ላይ መጣል እንደማይፈልጉ ያሳያል። የቀሩት ስድስቶቹ ብቻ ግን ከኬዙ ጋር ወደፊት መጓዝ እንደሚፈልጉ ተናገሩ። ሁሉም ግን ኤል የተባለውን ፖሊስ ስሙን ካወቁና የት እንደሚኖር ፊት ለፊት ካላዩት በስተቀር እንደማይፈልጉ ይናገራሉ። በቀጥታም ስድስቱ ወደ ኤል አፓርትመንት አቀኑ። ኤልን ትልቅ ሰው አድርገው ቢጠብቁትም በሚያስገርም ሁኔታ ገና ወጣት የሃይስኩል ተማሪ ነው። ጭንቅላቱ ብስለትና ነገሮችን የማሰብ አቅሙ ግን በጣም ከፍተኛ ስለነበር እዚህ ከተደረደሩ ፖሊሶች ሁሉ በጣም ይበልጣቸዋል። እሱም እንግዲህ ኪራ ከተቀመጠበት ሆኖ እናንተን መግደል አይችልም። ስለዚህ አንድ የሚገላችሁ ነገር ያለ ይመስለኛል። ሁላችሁም ሐሰት ስም መጠቀም አለባችሁ፣ ካለበለዚያ ከአደጋ መሸሽ አትችሉም ብሎ ግልጽ ነገራቸው። ይሄንን የሰሙት ፖሊስ ጣቢያ ውስጥ ያሉ ሰዎች ሁሉ በሀሳቡ ተስማምተው ኪራን ለመፈለግ ቀን ከሌሊት እየሰሩ ነው። የሬ ፍቅረኛ የሆነችው ናኦሚ የተባለችውም ሴት በዚህ ሰዓት ባሏ በምን ምክንያት እንደሞተ ለማጣራት እየሞከረች ነው። ባሏ እስከዛሬ እንደዚህ አይነት ነገር ታሞ እንኳን አያውቅም። እንዴት ከመሬት ተነስቶ ይሞታል ብላ ስለ ነገሩ እያጣራች ነው። በጣም የሚያስገርመው ደግሞ እሷ እንኳን የኤፍቢአይ ሰዎች መካከል አንዷ ናት። የምትሰራውም ለኤል ሲሆን በዚህ ሰዓት ግን ያንን ባሏን የገደለውን ሰው ለመበቀል ቀን ከሌሊት እየሰራች ነው። በሌላ በኩል ይሄ ኤል የተባለውን ሰው ቤት ውስጥ ቁጭ ብሎ የተለያዩ ሰዎች ሲሞቱ የነበረውን ቪዲዮ መመልከት ይጀምራል። ሬም እዛ ባቡር ጣቢያ ውስጥ ሲሞት አንድ ሰው ላይ እጁን እየጠቆመ ነበር። ወዲያው ከጠቆማቸው ሰዎች መካከል እዛ አካባቢ የነበሩትን ፎቶ ሁሉ ሰብስበው ፖሊሶቹን ይጠራቸዋል። የላይት አባትንም ብዙ ፖሊሶችን ጨምሮ እዛ ይገኛሉ። ፎቶውን ሲመለከቱ ግን በሚያስገርም ሁኔታ የላይትን ፎቶ ውስጥ ተመለከቱ። ኤልም ወዲያው ላይትና የሳችኮ ቤተሰቦች ሙሉ በሙሉ መጣራት ያለበት ነገር እናንተ ቤት አለ፣ ስለዚህ የሱ ቤት ደብቃችሁ ካሜራ ገጠሙ ብሎ ይነግራቸዋል። ላይትም ክፍል ውስጥ ቁጭ ብሎ በሳምንት አንድ ሰው እንዲሞት እቅድ እያወጣ ነው። አውሬውን እኔ በሞትም ምንም በሆን ግን የኔ ሚሽን መቀጠል አለበት ብሎ ይነግረዋል። በቀጣይ ቀንም ላይትና ሺዮሪ በቆሙበት ናኦሚ ወደ እሱ ትመጣለች። እሷም ለባሏ ሞት እሱን እንደምትጠረጥረው ግልጽ ነገረችው። እሱ ግን እንግዲህ እኔ ከባልሽ ሞት ጋር ምንም የሚያገናኘኝ ነገር የለም ብሎ ይነግራታል። እሷ ግን ምንም እንደማታምነው ነገረችው። እሱም ስለጠረጠራት ስሟን እዛው ወረቀቱ ላይ መጻፍ ይጀምራል። እሷ ግን እንደዚህ ሊገላት እንደማይችልና ሐሰተኛ ስም ነገረችው። እዛ ላይ ኪራና እሱ እስር ቤት እስኪገቡ ድረስ ስለዚህ ነገር ማጣራት እንደማታቆም ትነግሯለች። አይትም የራሷ ጉዳይ እንደሆነ ከነገራት በኋላ ወደ ቤቱ ያቀና ነው። ቤቱ በር ላይ ግን ቤቱ ከፍቶ እንደተገባና አንድ ሰው ውስጥ እንደነበረም ይጠረጠራል። ጥርጣሬውም ልክ ነበርና ውስጥ እንደገባ የተለያዩ ካሜራዎችና ስፒከር እንደተገጠመ ወዲያውኑ ያውቃል። ስለዛሬ እነሱን የሚያስጠረጥር ምንም አይነት ነገር መስራት አቆመ። ኤልና አንዳንድ ፖሊሶችን ቤታቸው ውስጥ ቁጭ ብለው እሱን በቀጥታ በካሜራ እየተመለከቱት ነው። ላይትም ይሄ ስለገባው በቀጥታ ሌላ ነገር እየሰራ እነሱም ለጥቂት ቀናት ምንም የሚያስጠረጥር ነገር ያጣሉ። ሳችኮ አባቱም ልጄ እንግዲህ ምንም አይነት ወንጀል አልሰራም፣ ይሄው መመልከት ትችላላችሁ ብሎ ይነግራቸዋል። ኤል ግን ይሄው እሱን በካሜራ መከታተል ከጀመርንበት ቀን ጀምሮ አንድ ሞት እንኳን ተመዝግቦ አያውቅም፣ ይሄ በሰላም ነው ትላለህ እንደ እያለ ለፖሊሶች ሁሉ ይነግራቸዋል። ላይትን በተከታታይ 7 ቀን ቢከታተሉት ምንም አዲስ ነገር ያጣሉ። እሱም ከቤተሰቦቹ ጋር እራት ከበላ በኋላ በቀጥታ ክፍሉ ገብቶ በሩን ይቀረቅረዋል። ውስጥም ቺፕስ እየበላ እያጠና ነው። ካሜራ ላይ ቢመለከቱት ምንም አዲስ ነገር ያጣሉ። ወዲያው ዜና ላይ የከተማው ተፈላጊ ወንጀለኛ ሰው እንደሞተና እንደቀደመው ወንጀለኞች እንደሞተ እየተነገረ ነው። የዚህ ሰዓት ሁሉም ፖሊሶች ላይት ከዚህ ጋር ምንም የሚያገናኘው ነገር የለም እያሉ ማውራት ጀምራሉ። የላይት ክፍል ውስጥም የገጠሙትን ካሜራና ስፒከሮች ሁሉም ለመገነጣጠል ተስማሙ። ላይት ግን በሚያስገርም ሁኔታ ብልጥ ነበርና ቺፕስ የሚበላበት እቃ ውስጥ ያንን የሞት መጽሐፍ አስቀምጦታል። እዛ ስርም የወንጀለኛውን ስም ለካሱ በእጁ እየጻፈ ነበር። በዛም ምክንያት ሆነና ወንጀለኛው የሞተው እነሱ ይሄን አላወቁም። ላይትም እንደዚህ ያደረገው ነፃነቱን ፈልጎ ከሱ እንዲፋቱና እሱ ምንም አይነት ነገር እንዳልሰራ እንዲጠረጥሩ ነው። በቀጣይ ቀንም ሺዮሪ ለላይት ከደወለችለት በኋላ ልታገኘው እንደምትፈልግ ነገረችው። ድምጿ ግን ልክ ስላልነበረ ላይት በጣም ደነገጠ። እዛ ሲደርስም በሚያስገርም ሁኔታ ሺዮሪ ናኦሚ ሽጉጥ ይዛ አስፈራርታት እዚህ ድረስ ደውላ እሱን ያስጠራችው ማውቃ ነበረ። እዛ እንደደረሰም ኪራ እንደሆነ እንዲያምን ካለበለዚያ ሺዮሪን እንደምትገላት አስፈራራችው። እሱ ግን ከዚህ ነገር ጋር ምንም እንደማያገናኘው ምሎ እየነገራት ነው። እነሱ የሚያደርጉትን ንግግርም በቀጥታ ፖሊሶቹ በካሜራ እየተመለከቱት ነበረ። ናኦሚም እዛ አካባቢ ፖሊሶች እየመጡላት እንደሆነ ስትጠረጥር ሺዮሪ እሷን ገፍትታት ወደ ላይት መሮጥ ትጀምራለች። የዚህ ሰዓት ናኦሚ ሽጉጡን ተኩሶባት እዛው ሺዮሪ ህይወቷ እንዲያልፍ አደረገች። ሺዮሪ ግን ከመሞቷ በፊት ለመጨረሻ ጊዜ ላይትን እንደምትወደው ነገረችው። ፖሊሶቹም እዛ አካባቢ በሚገርም ፍጥነት ይደርሳሉ። እዛ ሲደርሱ ግን ናኦሚ ሽጉጡን ራሷ ላይ ተኩሷ እዛው ህይወቷ አለፈ። ይሄንን ሁሉ የተመለከተው ላይትን
ላይትም በጣም ይደነግጣል። ወዲያው ፊልሙም ከጥቂት ሰዓታት በፊት ወደ ኋላ ይመልሰናል። ላይት የናኦሚ ቤት ሰብሮ ከገባ በኋላ ትክክለኛ ስሟን ከካርድ ወረቀት ላይ ይመለከታል። ወዲያውም በፍጥነት የሷን አሟሟት ሙሉ ነገር እዛ የሞት መጽሐፍ ላይ ይጽፈዋል። ወደ አሁኑ ጊዜ ስንመለስ አባቱም እዛ ግድያው የተፈጸመበት ቦታ ላይ ይደርሳል። የዚህ ሰዓት ላይት ያንን ሺዮሪ የተባለችውን ጓደኛው ባለማዳኑ አባቱን ይቅርታ ይጠይቀዋል። ወዲያው አውሬው የሞቱ መንፈስ ሪኮ ደሱ ይመጣል። እሱም ሺዮሪን አጣታለሁ ብለ ለአንዴም እንኳን አስበህ ታውቃለህ እንዴ ብሎ ላይትን ይጠይቀዋል። ላይትም በሰይጣናማ አይኑ አውሬውን እየተመለከተው ይሄን ሁሉ ነገር ያቀደው ራሱ እንደሆነ ነገረው። ሺዮሪና ናኦሚ በዚህ መልኩ እንደሚሞቱ እዛ መጽሐፍ ላይ ጽፌ ነበር። ምክንያቱም የሺዮሪን መሞት የፈለኩት ፖሊሶቹ እኔን እንዳይጠረጥሩኝ ነው። እስከ መጨረሻውም ከጥርጣሬያቸው መዝገብ እኔን እንዳይወጡ ነው ብሎ ለአውሬው ይነግረዋል። አውሬውም እየተገረመ አንተ ሰይጣን ነህ ግን ደግሞ በሰው መልክ ነህ ብሎ እዛው ለላይት ይመልስለታል። ላይትም እዛው ፊት ለፊቱ ኤለን ይመለከተዋል። ኤል ግን ፊት ለፊቱ የመጣው በይሳት ላይት ያኔ ክፍል ውስጥ ሲበላ የነበረውን ቺፕስና እቃውን ይዞ ነው። ኤልም ሁሉንም ነገር እንደሚያውቅ እዛው ለላይት ይነግረዋል። ላይትንም ኪራ የተባለውን ሰው ለመያዝ ለምን እኔን አትቀላቅልኝም ብሎ ጥያቄ ይቀርብለታል። ላይትም በመደንገጥ እሱን ሲመለከተው እርስ በርስ ሲተያዩ ያሳየን ፊልሙ ይጠናቀቃል። ክብራን አድማጮቻችን ዴዝ ኖት የተሰኘው ፊልም ያያችሁትን ይመስል ነበረ። ለፊልሙ ያላችሁን ሀሳብ አስተያየት በኮሜንት ስፍራ ላይ አስቀምጡልን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጉ የደወል ምልክቷን በመጫን ቤተሰብ መሆን እንዳይረሱ። በቀጣይ አዲስ ፊልም ይዘንላችሁ የምንመለስ ይሆናል። እስከዛው ቸር ሰንብቱልን።